ከእንባ ወደ ድል ሁሉንም ፈተናዎች ያሸነፈችው ወጣት አስደናቂ ታሪክ። ተስፋ አልቆረጥኩም። የሊዲያ የእሳት ውስጥ ጉዞና ስኬት። እህታችን ወጣት ተመልከቷት። ዛሬ በራሷ ጥረት የህይወትን ጫፍ የረገጠች በብዙዎች ዘንድ የምትደነቅ ስኬታማ ሴት ናት። ነገር ግን ከዚህ ውብ ፈገግታ ጀርባ ምን ያህል የለቅሶ የሐዘንና የቁስል ቀናቶች እንዳሉ የሚያውቁት ጥቂቶች ናቸው። አብዛኞቻችን በህይወታችን ላይ ተከታታይ መከራዎች ሲመጡ ለምን እኔ ብለን ተስፋ እንቆርጣለን። እሷ ግን ፈተናዎችን ሁሉ ወደ ስኬት መሰላልነት ቀየረቻቸው። ዛሬ ህይወት ደጋግማ ብትመታትም ወደ መሬት ብትጥላትም መልሳ ተነስታ ታሪክ የሰራችውን የወጣቷን ሊዲያ ልብ ሰባሪ ግን ደግሞ እጅግ አነቃቂ ታሪክ እናያለን። እስከ መጨረሻው አብራችሁን ቆዩ። የሊዲያ የልጅነት ጊዜ እንደ ማንኛውም ልጅ በደስታ የተሞላ አልነበረም። ገና በአፍላ እድሜዋ ነበረ የቤተሰብ የጀርባ አጥንት የነበረው አባቷን በሞት ያጣችው። ይህ ሞት ለቤተሰቡ ትልቅ መብረቅ ነበር። እናቷ ከአቅም በላይ በሆነ የኑሮ ውድነትና በሽታ ምክንያት አልጋ ላይ ዋሉ። በድንገት የ18 ዓመቷ ወጣት ሊዲያ የሁለት ታናናሾቿና የህመምተኛ እናቷ ጠባቂ ሆነች። ትምህርቷን አቋርጣ በቀን ሰራተኝነት፣ በልብስ እጥበትና ባገኘችው ከባባድ ስራ ሁሉ እየሰራች ቤተሰቧን መደገፍ ጀመረች። ነገር ግን መከራ ብቻውን አይመጣም እንዲሉ በአንድ ወቅት የሰራችበት ድርጅት ያለምንም ምክንያት አባረራት። የቤት ኪራይ መክፈል ስላቃታቸው ከነ ታናናሾቿ እና በሽተኛ እናቷ ሜዳ ላይ የተጣሉበት ያ ጥቁር ምሽት ሊዲያ ህይወት ሙሉ በሙሉ ያበቃለት የመሰላት ምሽት ነበር። ማልቀስ፣ መጮህ፣ ሰማዩን ማማረር ትችል ነበረ። ነገር ግን በዚያ በጨለማ ምሽት በብርድ ቁጭ ብላ ሳለች አንድ ውሳኔ ወሰነች። ሊዲያ በዛ አስፈሪ ምሽት ለራሷ እንዲህ አለች፣ የመጨረሻው ውድቀቴ እዚህ ሜዳ ላይ አይሆንም። እኔ ተሸናፊ አይደለሁም። ማንኛውንም ስራ አትንቅም ነበር። በቀን የምታገኘውን ጥቂት ሳንቲም ቆጠባ ከሰዎች በተዋሰችው ስልክ የኢንተርኔት ክህሎቶችን በዩቲዩብ በነፃ መማር ጀመረች። ሰዎች ሲተኙ እሷ ሌሊቱን ሙሉ ታጠና ነበር። በቀን ስራ፣ በሌሊት ትምህርት አካሏ ቢዝልም መንፈሷ ግን አልደከመውም። የመጀመሪያውን ትንሽ የሥራ ዕድል ስታገኝ በታማኝነት በጥንካሬ ስራ ራሷን አሳየች። እምነት የሚጣልባት መሆኗን ያዩ ሰዎች ትላልቅ በሮችን ይከፍቱላት ጀመሩ። ጊዜያት አለፉ። ያ የፈተና እሳት አላቃጠላትም፣ ይልቁንም ይበልጥ አጠነከራት። ዛሬ ሊዲያ የራሷ ትልቅ ተቋም ያቋቋመች ስራ ፈጣሪ ናት። እናቷ በሚገባ አሳክማ ጤንነታቸው መልሳላቸዋለች። ታናናሾቿን በምርጥ ትምህርት ቤት አስተምራ አስመርቃለች። ከሁሉ በላይ ግን ዛሬ ሊዲያ ለሺዎች የሚሆን አቅመ ደካማ ሴቶች የስራ ዕድልና ተስፋ የምትሰጥ ታላቅ ባለውለታ መሆን ችላለች። የትናንትናዋ ተስፋ ቢስ ልጅ የዛሬዋ የብዙዎች ተምሳሌት ሆናለች። የሊዲያ ታሪክ የሚያስተምረን አንድ ትልቅ እውነት አለ። ህይወት ልትጥል ትችላለች። ማዕበሉ ሊበረታብህም ይችላል። ነገር ግን ውድቀትህን ቋሚ የሚያደርገው መውደቅህን ሳይሆን መልሰ ለመነሳት ፈቃደኛ አለመሆንህ ነው። አሁን
ይህ ቪዲዮ እያየ ያለው አንተ ወይም አንቺ በምን አይነት ከባድ ፈተና ውስጥ እንዳለሽ አላውቅም። ምናልባት ሁሉም ነገር ያበቃለት መስሎሽ ይሆናል። ነገር ግን አስታውሺ፣ ያንቺም ታሪክ ገና አልተጠናቀቀም። ዛሬ ተስፋ ካልቆረጥሽ ነገ ታሪክሽ የምታወሪበት የድል ቀን ይመጣል። የዛሬው ቪዲዮ ካነቃቃችሁና ጥንካሬ ከሆናችሁ ላይክ ማድረጋችሁን አትርሱ። ለሌሎችም ተስፋ እንዲሆን ሼር አድርጉት። በህይወታችሁ ያጋጠማችሁንና ያሸነፋችሁትን ፈተና በኮመንት አጋሩ። በሚቀጥለው ቪዲዮ እስክንገናኝ ጠንካሮች ሁኑ። ቻው።